ሰላም የዩቲዩብ ቤተሰቦች እንደምንሰብታችኋል። በቅድሚያም ይህንን አካውንት ሰብስክራይብ ማድረጋችሁን እያረጋገጣችሁ እንዲሁም መረጃ ቶሎ ወደ እናንተ እንዲደርስ የደወል ምልክቱን በመጫን ጀምሩ። ዛሬ እንግዲህ በሆርሙዝ ወሽመጥ ላይ ጥቃት ከደረሰባቸው መርከቦች መካከል አንዱ እንደነደደ ተገልጿል። 3 የንግድ መርከቦች በሆርሙዝ ወሽመጥ ላይ ምንነቱ ባልታወቀ ተወንጫፊ መመታታቸውም የተገለጸ ሲሆን ቢያንስ አንዱ በእሳት መያያዙ የዩናይትድ ኪንግደም የባህር ንግድ መርከብ አስታውቋል። ይህ ጥቃት የተፈጸመው አሜሪካ በአካባቢው በነበሩ በርካታ የኢራን ባህር ኃይል መርከቦች ላይ ጥቃት መፈጸሟን ካሳወቀች በኋላ ነበር። የዩኬ የባህር ንግድ መርከብ ጨምሮ እንዳስታወቀው ያልታወቀ ተወንጫፊ የንግድ መርከቦች ላይ ጥቃት መፈጸሙን ተከትሎ የጭነት መርከቦች ከሆርሙዝ ወሽመጥ እንዲወጡ ተደርጓል። አደጋው የደረሰው በኦማን እና ዱባይ አቅራቢያ ሲሆን አንዱ መርከብ በእሳት መያያዙ የተገለጸ ሲሆን በሆርሙዝ የባህር ወሽመጥ ጥቃት ከደረሰባቸው መርከቦች መካከል አንዱ የታይላንድ ሰንደቅ ዓላማን የሚያውለበልብ ነው ተብሏል። ታይላንድ ባህር ኃይል ባወጣው መግለጫ ላይ 23 ባህረኞች በመርከቡ ላይ ነበሩ ሲልም የገለጸ ሲሆን የኦማን ባህር ኃይል 20 የመርከቡን ሰራተኞች ማትረፉን አስታውቋል። 3 እንደሚቀሩት አስታውቆ ጥቃቱ የደረሰበትን ምክንያት ምርመራ እየተደረገ መሆኑን ገልጿል። በቀጠና የሚንቀሳቀሱ የንግድ መርከቦች ጥንቃቄ እንዲያደርጉ እንደተነገራቸውም አስታውቀው በሁለቱ የንግድ መርከቦች ላይ ጥቃት ከመድረሱ በፊት መጀመሪያ ጥቃት የደረሰበት በዩናይትድ አረብ ኤምሬትስ አቅራቢያ እየተንቀሳቀሰ የነበረ ኮንቴነር ጫኝ መርከብ ነው። በመርከቡ ላይ ጉዳት ቢደርስም ሁሉም የመርከብ ሰራተኞች በደህና ሁኔታ ላይ እንደሚገኙ ታውቋል። በሆርሙዝ ወሽመጥ በአንድ ወር ውስጥ 3000 ያህል የንግድ መርከቦች ይንቀሳቀሳሉ። በዓለም ላይ እጅግ በጣም እንቅስቃሴ የሚበዛበት የባህር አካል የሆነው ይህ ክፍል ከመካከለኛው ምስራቅ ሀገራት ወደ እስያ እና አውሮፓ ሀገራት ነዳጅ የሚመላለስበት ዋነኛ መስመር ነው ተብሏል። በሆርሙዝ ሰርጥ የዓለም 20 በመቶ ነዳጅ እንደሚመላለስ መረጃ ያሳየ ሲሆን በአካባቢው የሚገኙ ነዳጅ ዘይት እና ተፈጥሮ ጋዝ አምራች ሀገራት የኢራን፣ ኢራቅ፣ ኩዌት፣ ኳታር፣ ሳውዲ አረቢያ እንዲሁም ኤምሬትስ ግዙፍ ድፍድፍ ነዳጅ ዘይት የያዙ መርከቦች የሚንቀሳቀሱበት በዚህ ጠባብ የባህር አካል ነው። እንደ ዩናይትድ ኪንግደም የባህር ንግድ መርከብ መረጃ ከሆነ እስራኤል ከአሜሪካ ኢራን ጋር ጦርነት ከጀመረች ጊዜ አንስቶ በአካባቢው የሚደረገው የመርከብ እንቅስቃሴ የቀነሰ ሲሆን 13 ያህል መርከቦች ላይም ጥቃት ደርሷል። በዚህ ሳምንት የዓለም ነዳጅ ዋጋ በበርሜል ከ$100 በላይ አሻቅቦ እንደነበረም ይታወቃል። እነኚህንና አዳዲስ መረጃዎች ሲኖሩ ወደ እናንተ ሼር አድርጋለሁ። እናንተም ይህንን አካውንት ኮፒ ሊንክ እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። እናንተም ቶሎ መረጃ እንዲደርሳችሁ ኖቲፊኬሽኑን ምልክት ተነጫናችሁ ወደ ዩቲዩብ ትገባላችሁ ማለት ነው። ይመቻችሁ።